بسم الله الرحمن الرحيم. الحمد لله رب العالمين، وبه نستعين على أمور الدنيا والدين، وأصلي وأسلم على نبينا أشرف الأنبياء والمرسلين صلى الله عليه وعلى آله وصحبه والتابعين لهم بإحسان إلى يوم الدين. أما بعد، قديه من التاوسبت رئيس ሁሉም ዘንድ ታዋቂ ቢሆንም ያው አንገብጋቢ በመሆኑና ወቅታዊ በመሆኑ የተነሳ ያው መግቢያ ላይ እንደተጠቀሰው ከሐጅ ጋር የተያዙ አንዳንድ ነጥቦችን ማንሳት ነው። የሐጅ አህካሙን ለመዘርዘር አይደለም፣ ከናንተ አይጠፋም። ነገር ግን የሐጅ መሰረታዊ መልእክቶችንና አላህ Subhanahu Wa Ta'ala ሸሪዓ ውስጥ ያስቀመጠውን ነገር መታወስ የግድ ስለሆነ ነው። አላህ የሐጅን ግዴታነት መጥቀሱን አስከትሎ ابن القيم رحمه الله من قالوا: تأمل كيف افتتح إيجاب الحج بذكر محاسن البيت وعظم شأنه بما يدعو النفوس إلى قصده وحجه وإن لم يطلب منها. الله سبحانه وتعالى يحجن قديتانت ألف بلن بمنا يتشو آياوج በሚጠቅስ ጊዜ የገባበት አገባብ ወይም የተከሰበት ያጠቃቀስ ስልት ምንድነው አሉ ابن القيم رحمه الله: የቤቱን ውበት መልካም ገጽታ በመጥቀስ የካዕባውን ደረጃ በማውሳት ያነሳሳው ወደ ሐጅ ተግባር። ይሄ ምን ያደርጋል? ነፍስ ተግባሩን ለመፈጸም እንዲጓጓ እንዲነሳሳ፣ ከዚህ በፊት ያላደረገ ሰው ጉጉት እንዲኖረው ለማድረግ يتتكمو سلتنو إلالو. فقال: إن أول بيت وضع للناس للذي ببكة مباركا وهدى للعالمين فيه آيات بينات مقام إبراهيم ومن دخله كان آمنا. كذا يحجن قديتان نتكتل سبحانه وتعالى لسويت اللهن ببتشنينت اندي قزلنا اندي عملكو የቅብላቸው ማቅጣጫ እንዲሆን የመጀመሪያ የተቀመጠው በካ ወይ መካ የሚገኘው ቤት ነው። በረካ ያለው ለሰው ልጆችም ስኬትም ይሁን መመሪያና መሪ ይሆን ዘንድ ነው ካለ በኋላ فيه آيات بينات ግልጽና የተብራሩ ተአምሮች ምልክቶች አሉት። مقام إبراهيم ومن دخله كان آمنا በማለት سبحانه وتعالى እነዚህን መልካም ገጽታዎችን አስቀደመ ይላል። فوصفه بخمس صفات أمست ملكتوچن ويم ليو مغلጫዎችን ያስቀመጠው سبحانه. አንደኛ የመጀመሪያ ቤት መሆኑን የተናገረው وضع في الأرض ምድር ላይ የተተከለ አላህን ለመገዛት የተተከለ የመጀመሪያው ምድር ላይ የተተከለ ቤት አድርጎ አወደሶታል። ሁለተኛ የተባረከ ብሎታል። والبركة كثرة الخير ودوامه በረካ የሚባለው ኸይር መብዛትና መበርከት مبزاتنا مصناتو مقويتنا وليس في بيوت العالم أبرك منه ولا أكثر خيرا ولا أدوم ولا أنفع للخلائق. ككعبة يبلتا كمكة يبلتا خير يعلو خير يبركتا بركاتا لفترات ملو تكم يعلو اندزيه بيت يلم. سوستنيا أنه هدى ووصفه بالمصدر ووصفه بالمصدر فيه المبالغة حتى كأنه الهدى نفسه. لك راسه هدى مالت وإن ممرات مالت كالزوج إلا مسكي مسل درسنا الله سبحانه وتعالى بزيه درجة يقلته. أردتنيا بركاتا تأمروش آيوش اللو بلال. يقول ابن القيم كأربع بلاي تأمروش اللو مكة وسط مالت إذا كعبة كبابي يهن فضلنا يتكس الله. أمستن يتكسوا من دنو الأمن لداخله እዛ የገባ ሰላምና ጸጥታ ውስጥ እንደገባ ነው። እነዚህ ሁሉ ምን ያሳያል? ሰዎች ሐጅ ማድረግ ባይፈልጉም እንዲጓጉ ያንን ቤት እንዲያዩት በዚህ አይነት መደላደል ነው የጀመረው Subhanahu Wa Ta'ala። ስለዚህ ሐጅ በሸሪዓችን ውስጥ ያለው ቦታ የላቀ እንደሆነ የታወቀ ነው። ከአርካን الإسلام አንዱና መጨረሻ ነጥብ ላይ ቢጠቀስም መሰረታዊ ከሆኑ የኢስላም መርሆች መሃል አንዱ ነው። وهو فرض عين على كل المكلف المستطيع مرة واحدة في العمر. عندما يتوقعوا بأدمي عند ጊዜ ብቻ ነው አላህ Subhanahu Wa Ta'ala
ግድ ያደረገው መስፈርቱን አሟልቶ ለመጣ ሰው። የሐጅን ግዴታነት የሚያመለክቱ ማስረጃዎች ቅድምም እንዳልኳችሁ ከሁላችንም የሚጠፋ አይደለም። ድጋጌዎቻቸውንና መልእክቶቻቸውን ቁርአናዊም ሐዲሳዊም መልእክቶች ኢጅማዑንም በምናይበት ጊዜ ይሄን ነገር በጠንካራ መልኩ ሲያጠናክር እናያለን። አላህ ስብሓነሁ ወተዓላ ወአቲሙ ልሐጀ ወልዑምረተ ሊላህ ሐጅና ዑምራን ለአላህ ብላችሁ ፈጽሙ አጠናቁ ይላል። ፈኢን እሕስርቱም ፈመስተይሰረ ሚነል ሀዲ ወቃለ ተዓላ ወሊላሂ ዐለ ናሲ ሐጁል በይቲ መን እስተጣዐ ኢለይህ ሰቢላ አላህ በሰዎች ላይ ሐጅን እንዲያደርጉ መጓዙ አቅም እስካላቸው ጊዜ ድረስ መስፈርቱ እስከተሟላላቸው ድረስ ማድረግ ግዴታ አድርጓል ሱብሓነሁ ወተዓላ በሰዎች ላይ። እንግዲህ ሐጅን ግዴታነቱን ሲጠቅስ ዐለ ናስ ነው ያለው። ሙስሊሞች ናቸው በተለየ መልኩ የተፈለጉበት። ግን ኸላስ አንድ ሰው ሙስሊም እስከሆነ ጊዜ ድረስ ይህ ጉዳይ የሚያሳስበው የሚያንገበግበው በህይወት ውስጥ ቅድሚያ ከሚሰጣቸው ዒባዳዎች መሃል አንዱ መሆኑን ያሳያል ነው። ወሊላሂ ዐለ ናስ ሲል ዐላ የዱሉ ዐለ ልውጁብ እንደምታውቁት ግዴታን የሚያመለክት አገባብ ነው ያለው ዐላ የሚለው። ወመን ከፈራ ብሎ ስብሓነሁ ወተዓላ ደግሞ አስጠንቅቋል። ወመን ከፈራ ፈኢነ ላህ ገኒዩን ዐን ልዓለሚን የሐጅን ግዴታነት ያስተባበለ አልቀበልም ያለ አላህ ስብሓንሁ ወተዓላ ከሰዎች ሁሉ ተግባርና ሥራ የተብቃቃ ጌታ ነው። ከማንም ምንም አይፈልግም። ይህን መልካም ተግባር ሲፈጽም አንድ ሰው ለራሱ ለአኺራው ሲል እንጂ ለሌላ ምንም አይደለም ነው። ሐጅ ሰው ጊዜው ባመቸው ጊዜና በገራለት ሰዓት በፍጥነት ሊያደርገው ከሚገቡ ተግባሮች መሆናቸውን የሚያመለክቱ ማስረጃዎች አሉ። እነዛን ከማየቴ በፊት አሁንም ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ብዙ ሐዲሶች አሉ። አርካን ልእስላም የሚያመለክቱ ሐዲሶች ሁሉ የሐጅን ግዴታነት ያሳያሉ። ከዛ በዘለለ ግን ሌሎችም ሐዲሶች አሉ። ከዛ ሐዲስ መሃል አንዱን ብቻ ለማየት ሞክር። ነቢዩ ዐለይሂ ሰላቱ ወሰላም ፊል ሐዲስ الذي رواه الإمام مسلم من حديث أبي هريرة من أبو هريرة رضي الله عنه خطبنا رسول الله صلى الله عليه وسلم فقال أيها الناس قد فرض الله عليكم الحج فحجوا الله بأن أنت لا حج قديت أدرقوا لنا حج أدرقوا نبياتنا عليه الصلاة والسلام فقال رجل كصحابة وش مهل عندنا وتنسانا أكل عام يا رسول الله ألاج بيامتنا وندي قال فسكت حتى قالها ثلاثا سألوا رسول عليه الصلاة والسلام سوس قزي دقموت إياقيون فالزمن قالوا رسول عليه الصلاة والسلام لو قلت نعم لوجبت وما استطعتم أو بالنرو قديت أيهن نبرة ባልቻላችሁትም ነበር አሉ አለይሂ ሰላቱ ወሰላም። ሰው በአመት አንድ ጊዜ እየቸገረው አይደል? በእድሜው አንድ ጊዜ እንኳን እየተባለ እየቸገረው አይደል? ለዚህ ነው ምን አሉ? አው بالنور ግዴታ ይሆን ነበር አችሉትም ነበር። ثم قال ذروني ما تركتكم በተውኳችሁ ነገር ላይ ተውኝ። ሌላ አይነት ማይገባ ጥያቄዎችን እያነሳችሁ ሌላ ችግር በራሳችሁ ላይ አትፍጠሩ። فإنما هلك من كان قبلكم بكثرة سؤالهم واختلافهم على أنبيائهم فإذا أمرتكم بشيء فأتوا منه ما استطعتم وإذا نهيتكم عن شيء فدعوه. እነዚህ ንሱሶች ሐጅ አንድ ሰው አላህ ነገሩን ካመቻቸለት ነገ ዛሬ ሳይል በነገሮቹ በገራለት ሰዓት ማድረግና መፈጸም እንዳለበት ያሳየናል። ምክንያቱም መልካም ስራ ነው፣ ሊያልፍ ይችላል፣ ሰውየው ህይወቱ አይታወቅምና ነገ እንዳይጸጸት እንዳይቆጭ በመሆኑ የተነሳ ነው። ኢማም ሻፊዒ ረሒመሁላህ ምን አሉ? إن الله تعالى قال حكاية عن موسى عليه السلام وعجلت إليك ربي لترضى. الله سلام موسى صلى الله عليه وسلم ሲናገር እንዲህ አሉ። ለምን በፍጥነት መጣ? ህዝቦቻቸውን የተወሰኑ ሰዎችን ይዘው እንዲመጡ ነግሯቸው ነበር አላህ። ብቻቸውን ግን ሲመጡ አላህ ከዛ ጠየቃቸው፣ ለምን ወማ አዕጀለከ عن قومك يا موسى ምን አጣድፎ መጣህ ሲላቸው አላህ ምን ነበር መልሳቸው? وعجلت إليك ربي لترضى ጌታዬ ያንተን ውዴታ ፈልጌ ነው ፈጥኜ የመጣሁት አሉ። فعلم له ابن الشافعي رحمه الله فعلم أن تعجيل العبادة سبب الرضوان
ከዚህ ታላቅ ነብይ አለይሂ ሰላቱ ወሰላም የወሰድነው ነገር ምንድነው? ዒባዳን ማፍጠን የአላህን የጠለቀ የላቀ ውዴታ ለማግኘት አንዱ ሰበብ ነው ማለት ነው። ፈጥኖ ዒባዳን ጊዜው ሳያልፍ ቁጭት ሳይመጣ ጸጸት ሳይመጣ ማድረግ የማይቻልበት ጊዜ ከመምጣቱ በፊት ويقول شيخ الإسلام ابن تيمية يقول ابن القيم رحمه الله سمعت شيخ الإسلام ابن تيمية يقول رضا الرب سبحانه في العجلة إلى أوامره يا الله وديتا የሚገኘው ትእዛዛቶቹን በፍጥነት በመፈጸም ነው ይሉ ነበር ይላሉ ነብያችን አለይሂ ሰላቱ ወሰላም የሐጅን ፈጥኖ ማድረግ والسنة سيناقروا في الحديث الذي رواه الإمام أحمد وحسنه الألباني تعجلوا إلى الحج قديتاوي حجاتشون بفتنة نقروا سيمتاتشلاتشو نقروا مسمر سيزلاتشو أقموا سينوراتشو وداونوا أدرقوا فإن أحدكم لا يدري ما يعرض له ما ناتشون بتهون من دمي قتمو أي تاوك أمين الله عليه الصلاة والسلام باقراتشن تجبات سناي حج كتوسنا أمتات بفيت ينبروا يزتنا ዛሬ የሚያስፈልገው ከወጪ አንፃር ማለት ነው አሁን ላይ ያለው ተጨባጭ ተመሳሳይ አይደለም የዛሬ 10 አመት በፊትም ይሁን ከዛ በኋላ አቅም የነበራቸው ዛሬ አቅም ላይ ኖራቸው ይችላል ስንቶቹ አይደለም ራሳቸውን ቤተሰቦቻቸውን ሌሎችንም ሰዎች ሐጅ ማስደረግ የሚችሉበት አቅም ያላቸው ገንዘቡ ችሎታው ሁኔታ ሁሉ ተመቻችቶ ባልሆነ ነገር ብቻ ቆይ ነገ አሳድረዋለሁ መዝናናት ሲሆን ቤተሰብ ማዝናናት ከዛ የበለጠ ብዙ ወጪዎች ይወጣሉ አንዳንድ ጉዳዮችን መፈጸም ምናልባት አንገብጋቢ ያልሆኑ ወይም የዱንያ ጉዳዮችን ለማሯሯጥ ገንዘቡን እንደፈለገ ያውለዋል ልክ ሐጅ ሲመጣ ግን ገንዘቤ ሁሉ ተይዟል ከየት ላምጣ እንዴት ላድርግ ተወዷል እኮ የሌለው ተወዷል ቢል አንድ ነገር ነው ግን አቅም ያለው በደም ችሎታ ያለው በሌሎች ጉዳዮች ላይ ከዚህ በላይ ያወጣ ለአኺራው ለምንድን ነው ማያወጣው የሚለውን ስናይ አላህ ከያዘ ማንንም ሊለቅ እንደማይችል ነው የሚያሳየው ማለት ነው ሄደው የቀመሱ ሰዎች ሐጃጆች እንደ ሀገራችን በአብዛኛው ስናይ ከፍተኛ ቁጥር ያላቸው ተጓዦች አብዛኞቹ ምስኪኖች ናቸው ልጆቻቸው አንዳንዶቹ በሬያቸውን ሽጠው ንብረታቸውን ሽጠው ውጭ ያሉ ልጆቻቸውን አስቸግረው ሐጅን ካላስደረግሽ ልጅ አይደለሽም ሐጅ ካላስደረከኝ ልጅ አይደለህም ይያሉ ጫና እየፈጠሩ የዒባዳውን ጥማት እርካታ በትክክል ስለሚያውቁት ነገ እንዳይቆጫቸው ነገ እንዳይጸጸታቸው ፈጥነው ያደርጋሉ አላህ አቅም የሰጣቸው ሰዎች ግን ስለ ሂሳብ ያወራሉ ነገ አላህ ፊት ሲቆሙ የሚተሳሰቡት ሌላ ነገር ነው የሚሆነው ይሄኛው አላህ የሰጣቸው ንብረት አቅሙ ሸርጡን ባያሟሉ እሺ ማዕذور ናቸው ሊባል ይችላል ሁሉ ነገር ተሟልቶ አንተ ሳይወደድብኝ ያሉ ይጨምራል ዋጋው ከዛ ዋጋው ጨመረ ስሞታ ብቻ ነው የሚሆነው ይህ ግዴታን የዓለም ወጣታችንን መሸፈኛ መንገድ ሊሆን አይችልም በፍጹም ማለት ነው ምክንያቱም አንድ ሰው እንዴት ነው የአላህን ቤት መጎብኘት የአላህን ትእዛዝ ለማክበር ሄዶ መካን ማየት ማይናፍቀው አማኝ ሆኖ አላህን Subhanahu Wa Ta'ala የሚፈራ ሆኖ አላህ በዚህ አይነት መልኩ አዞ በእድሜ አንድ ጊዜ ብቻ ነው ያለው በየአመቱ አልተባለ በ10 አመት ውስጥ አልተባለ በየቀኑ አልተባለ አቅም ባለህ ቁጥርም አልተባለ አቅም ቢኖረውም ባይኖረውም በአመት አንድ ጊዜ ሆኖ ሳለ መዘናጋቶች መሳናፎች ይታያሉ ከዛ በኋላ ሸፋ አንዳንድ ነጋዴዎች ምን የሚያደርጉ አቃለው በቃ እኔ ሐጅ ሲመጣ ብር እጄ ላይ ስለማይኖር ብለው አደራ ሌላ ሰው ጋር የሚያስቀምጡ ሰዎች ነበሩ አደራ ያስቀምጡና ሐጅ ሲደርስ ትሰጠኛለህ እኔ ጋር ከሆነ አንቀሳቅሰውና ብሩን እቸገራለሁ ለዱንያቸው ቢሆን አካውንቴ ላይ ብር የለም ብለው ያንን ቢዝነስ አያስመልጡም ግልጽ እኮ ነው ተበድረውም ቢሆን በዱቤም ቢሆን አስማምተውም ያደርጋሉ ለአኺራ ሲሆን ግን ነገሩን ማቅለሉ ተገቢ አይደለም አይ ድህነት ፈርቶ ከሆነ ሐጅ ከፋራ ነው ሐጅ ብዙ ጥቅሞች አሉት ካሉት ጥቅሞች መካከል ድህነትን ያራግፋል ሀብታምነትን ያመቻቻል ሪዝቅን ይከፍትለታል ሐያትን ያመቻችለታል የሄዱ ሰዎች ሐጅን የቀመሱ መቀመጥ አይችሉም ማንንም ቢሆን ማለት በቃ አያስችልም እዛ የሚያዩት ነገር የሚወስዱት ትምህርት ዋቂዕ አንዳንድ ትምህርቶች አንዳንድ ኢማናዊ ነገሮች በንባብ ብቻ በመስማት ብቻ አይደለም የሚታወቁት በመኖር ይታወቃሉ ሐጅ ያኛውን ነገር በግልጽ ያሳየናል ሐቂቃ ተውት እንኳን ዋጅብ ሆኖ ይቅርና ዋጅብ ባይሆንም ስለ ሐጅ የተነገሩ ትሩፋቶችን ብቻ በመስማት
ግዴታ ባይሆንም ትክክለኛና ጠንካራ አማኝ እነዚህን ፈዳኢል ብቻ ለማግኘት ተነሳስቶ መሄድ የግድ እንደሆነበት ይሰማዋል ግዴታ ባይሆንበትም እንኳን الحج يهدم ما قبله ለምሳሌ ሐጅ ከሐጅ በፊት የነበረውን ተግባር ሁሉ ለመሰረዝ ወንጀል ለማራገፍ ምክንያት ነው ተብሏል من حديث عمرو بن العاص يقول فلما جعل الله الإسلام في قلبي لك سلمنا لبي لاي الله ባደረገልኝ ጊዜ أتيت النبي صلى الله عليه وسلم فقلت ابسط يمينك فلا أبايعك فبسط يمينه እጀውትን ዘርጉ ቃል ኪዳን ልግባ አልኳቸው አለ قال فقبضت يدي قال ما لك يا عمرو እጄን ሰበሰብኩኝ አለ ረሱል እጃቸውን ከዘረጉ በኋላ ምን ሆነህ ነው عمرو قال قلت أريد أن أشترط እኔ በሸርጥ ነው ሙባይዓ ማድረግ ምፈልጋል አልኳቸው አለ قال تشترط بماذا قلت أن يغفر لي ለሱ ቃል ምገባው ወንጀሌ ሲማርልኝ ከሆነ ነው قال أما علمت أن الإسلام يهدم ما كان قبله وأن الهجرة تهدم ما كان قبلها وأن الحج يهدم ما كان قبلها نبينا عليه الصلاة والسلام ያለፈውን ወንጀል የሚያሰርዙልትን ጉልህ ሶስት ነገሮች ጠቀሱ ሙስሊም መሆን ሂጅራ መውጣትና ሐጅ ማድረግ ታዲያ ይህን ማይመኝ ማን ሙስሊም አለ ወንጀላችን ቢረገፍልን ልክ አላህ Subhanahu Wa Ta'ala ለአቡበክር الصديق رضي الله عنه ምስጣሕን እኔ ሁለተኛ ዝምድናውን አልቀጥልም ቀለቡን አቆማለሁ ሲሉ አላህ Subhanahu Wa Ta'ala ألا تحبون أن يغفر الله لكم የሚለውን አያ ሲያወርድ ምን ነበር ያሉት بلى أحب أن يغفر لي يعني مغفرة الذنوب ወንጀል መማር የሚባለው ነገር የሙስሊም ትልቅ ግብና ዓላማው ነው በዚህ ታላቅ ተግባር ወንጀል መራገፍ ቀላል ነገር አይደለም መራገፍ ብቻ አይደለም ነብያችን አለይሂ ሰላቱ ሰላም እንዳሉት ሐጅን ያደረገ ሰው فلم يرفث ولم يفسق ሳያጓደል ሐጅን ሳያበላሽ ያደረገ ሰው ልክ እናቱ እንደወለደች ሆኖ ንጹህ ነጭ ወርቀት ሆኖ ነው የሚመለሰው ይሄን ማግኘት ቀላል ነገር አይደለም ሌሎችም እንደዚሁ የተቀመጡ በርካታ ፈዳኢሎች አሉ እነዚህም ፈዳኢሎች እንዳልኳችሁ ሁሉም በራሱ ጊዜ የሚያጓጓ በራሱ ጊዜ አንድ ሰው የሚነሳሳለት ነገር ነው ምክንያቱም እነዚህን ነገሮች አላህ ሲደነግግ ግዴታን እንወጣለን ግዴታ መውጣት ብቻ አይደለም ተጨማሪ ጥቅሞች አብሮ መምጣታቸው ራሱን የቻለ የሚሰጠን ትልቅ ነገር አለ ሐጅ ብዙ ግቦች አሉት ለታላቁ ረጅም የአኺራ ጉዞ ትልቅ ማለማመጃ ነው ተግባራዊ መለማመጃ ነው ሐጅ የአላህን Subhanahu Wa Ta'ala ጥሪ ምላሽ መስጠት ነው ሐጅ ነቢዩላህ ኢብራሂም አለይሂ ሰላቱ ወሰላም መንገድና እሳቸውን አርአያ አድርገን መከተያ አንዱ መገለጫና ማሳያ ነው ሐጅ ወህይ ከወረደበት ከተማ ጋር ያገናኘናል ሐጅ የተወደሰ የምድር ቅኝት ነው ሐጅ የሰው ልጆች በላ ኢላሃ ኢላላህ ሙሐመድ ረሱሉላህ አንድ መሆን እንደሚችሉ ተውሂድና ሱና የዓለምን ሙስሊም እንዴት አድርጎ ሊያስተሳስር እንደሚችል አንድነታችን በምን ቢሆን ስኬታማ ሊሆን እንደሚችል ትልቅ ማስተማሪያ መድረክ ነው ሐጅ አላህ ፊት መገናኛችንን ሰዓት الوقوف أمام الله حفاة عراة غرلا رسول عليه الصلاة والسلام اندالوت يزا عند تنش ما صيانو مالت يتشالان حج وتعاونوا على البر والتقوى يميلو ونتا يميتا يبتنو عنده ليلاو يساسال عنده ليلاو يازنان مسلموች እንደ አንድ አካል ናቸው የሚባለው ተጨባጭ የሚነበብበት ነው ሐጅ በተውሂድ መርሆ ላይ ሁሉም በጋራ የሚሰበሰቡበት ነው በአመት ዓለም ሁሉ የሚገናኙበት ነው እነዚህ ሁሉ እንደ ሐጅ ዋና ግብና ሀደፍ የምናገኛቸው ቁም ነገሮች በርካታና ስፍር ቁጥር የለውም ያን ሁሉ ምንማርበት ተግባራዊ ህይወት ነው ይሄን ማግኘት አለመቻል እዚህ ላይ መሳተፍ አለመቻል በጣም ያሳዝናል ስለዚህ ምንድነው የምንለው አላህ ሀብትን የሰጣችሁ ችሎታውን የሰጣችሁ አላህ ህይወታችሁን እንዲያሳምርላችሁ ሀብታችሁ እንዲፈራ አኺራችሁ እንዲሰምር እናንተ ሐጅ በማድረግ ላይ ተነሳሱ ነገ ይጨምራል እንጂ አይቀንስም ህይወቱ እንደዚህ ነው ያለው ነገር ተወደደ ብለን ወደ ኋላ መመለስ ያለብን አይመስለኝም አኺራ ጉዳይ በመሆኑ የተነሳን
አኺራ ዝግጅታችንን ሳይጠይቀን ነው ይዞን የሚሄደው አላህ። ወደ ሞታችን ሲደርስ ወዲያው ነው የምንሄደው። ላ يستقدمون ساعة ولا يستأخرون። ወደ ኋላ የለም ወደፊት የለም፣ ሲመጣ መሄድ ብቻ ነው። ስለዚህ ያ ጊዜ መጥቶ ያ ሐስረታ ከምንል ሐጅ ልጄን አድርግልኝ፣ ጓደኛዬን አድርግልኝ፣ ሁሉም ስራ የለኝም እኔ ቢዚ ነኝ ጊዜ የለኝም ነው የሚለን። ያ ነገር ከመምጣቱ በፊት ይሄን ተግባር ሙስሊሞች እንዲፈጽሙ በግልጽ ማነሳሳት ማስተማር። ያው ሰው አላህ ስብሓነሁ ወተዓላ ወዘክር ፈኢነ ዚክራ ተንፈዑል ሙእሚኒን አላለም። ሰው ይዘነጋል ግዴታዬ ነው ብሎ ቢልም በቁርአን በሐዲስ በዲን ካላነሳሳ ነው ወደዚህ ተግባር ላይመጣ ይችላል። ካለፈ በኋላ ይቆጨዋል። አስቤ ነበር ይላል። ያ ነገር እንዳይሆን እኛም በጋራ ይህን ኃላፊነት በመወጣት ኢማሞች እንደ ኢማምነታችን፣ የመስጂድ ኮሚቴዎቹም ሌሎቹ ኸይር ስራ ላይ ያለን ሰዎች እንዲነሳሱ ለዚህ ተግባር እንዲቆሙ ማድረግ መቻል አለብን። በተጨማሪም ያው ከአሕካሙ ይልቅ ፈዳኢሉን ነግረን ለአኺራ የሚበጃቸውን ትልቅ ጥቅም ዱንያዊ ጥቅም ዓላማ አይደለም በእርግጥ ነገር ግን እግረ መንገዱን ሊመጣ የሚችል ጥቅም መሆኑን በማስተማር የሄዱም ቢደግሙ አቅሙ ካላቸው አላህ ካጋራላቸው ሌሎችን ግዴታዎችና ኃላፊነቶች እየተወጡ ከሆነ ይህ ለብዙ ኸይር የሚያነሳሳቸው ስለሆነ በዚህ ላይ ሁላችንም ጠንካራ እንቅስቃሴ ማድረግ አለብን። ማነሳሳቱ ላይ መበርታት እንዳለብን ራሴንም እናንተንም አስታውሳለሁ። አላህ ስብሓነሁ ወተዓላ በሰማነው ተጠቃሚዎች አድርገን። ሱብሓነከ አላሁመ ቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።